سورة الليل مكية. بسم الله الرحمن الرحيم. والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى إلى والليل بلليت ملالو إذا يغشى فطرتات بشفن غزي والنهار بكنم ملالو إذا تجلى لا فطرتات بتجلت غزي ፀሐይ ትወጣለች ብርሃናማ ይሆናል ሰዎች ይዘዋወራሉ وما خلق الذكر والانثى وما خلق الذكر ወንድንና والانثى ሴትን በፈጠረውም እምላለሁ በራሱ ነው የሚምለው አላህ በሶስት መሐላዎች አላህ አጠናክሮ ኢነ ሰዓየኩም ለሸታ እነሆ ሰዎች የናንተ ስራ ለሸታ የተለያየ ነው ከፊሉ ጽድቅ ከፊሉ ኩነኔ فاما من اعطى እንግዲያውስ ሰዎች በሁለት ተከፍለው فاما من اعطى በአላህ መንገድ ስጥ ያአላህ ዲል ሊገነባበት ምስኪን ሊረዳበት ሲባል من اعطى በአላህ መንገድ የሰጠ ወተቃ ወንጀልንም የተጠነቀቀ አላህን የፈራ وصدق بالحسنى በመልካሚቱ ንግግር እርግጥ ያለ አልሁስና ከሊመቱል ኢኽላስ ነች ላ ኢላሃ ኢላላህ ከአላህ ባሻገር ሌላ አምላክ የለም በሚለው እርግጥ ያለ ፈሰኑ የሲሩሁ ይሄን ሰው እናገራዋለን እናጨዋለን እንደግሰዋለን ለልዩስራ ለገሪቱ ይላል ጀነት ነች እሷ ለዛች ገር ለሆነችው ችግር ለሌለባት ሀገር እናጨዋለን እናዘጋጀዋለን واما من بخل ست ሲባል የሰሰተ በአላህ መንገድ واستغنى الله ዘንድ ካለው የተብቃቃ አልፈልግም ያለ وكذب بالحسنى በመልካሚቱም ያስተባበለ لا اله الا الله ያልተቀበለ انهم اذا قيل لهم لا اله الا الله يستكبرون لا اله الا الله ሲባል ይኮራሉ እነሱ የማይቀበሉ وكذب بالحسنى فسنيسره እናገራዋለን እንደግሰዋለን ይሄን ሰው للعسرى ለዛች ለጭንቂቱ ለመከራይቱ ለርሷ ይላል ለጀሃነም ማለት ነው ያኔ وما يغني عنه ከርሱ የሚያተርፍ የለም ማሉሁ ገንዘቡም ይሁን اذا تردى اذا هلك ማለት ነው اذا تردى እሱ በጠፋ ጊዜ اذا هلك او سقط في النار ሳቱስ በወደቀ ጊዜ وما يغني عنه ماله إذا تردى إن علينا للهدى إن علينا إنه بني علينا للهدى سون ممرات بني علينا إننا يممراو إلان وإن لنا للآخرة والأولى وإن لنا أنه لنيانو للآخرة يمجرشايتو أقر የኛነች ይላል አላህ ነው የሚፈርድበት አላህ ነው የሚሸልመው አማኝን አላህ ነው የሚቀጣው ካህዲን ወልኡላ የመጀመሪያይቱ ሀገርም የኛ ነች ኢነል አርض ሊላሂ ዩሪሱሃ መየሻ ምድር የአላህ ነች የፈለገውን አላህ ያወርሳል فانذرتكم ሰዎች ሆይ እኔ አስጠነቀቅኳችሁ ናረን ተላዛ የምትንቀለቀል የሆነችን እሳት አስጠነቀቅኳችሁ ላ يصلها ይቺን እሳት የሚገባት የለም ኢላል አሽቃ መናጢ ጠማማ የሆነ ቢሆን እንጂ አለዚያ ከዘበ ወተወላ በአላህ መልእክት ያስተባበለ ወተወላ ከእምነትም መንገድ ያፈገፈገ የተመለሰ እንጂ የሚቀምሳት የለም ወሰዩጀነቡሃ ይቺን የተንቀለቀለች እሳት ይርቃታል ዩጀነቡሃ ማለት እንዲራቅ ይደረጋል ዩጀነብ መብኒዩን على المجهول ይባላል مبني على المجهول ማለት يجنبها እንዲርቅ ይደረጋል አላህ ያርቀዋል አላጥቃ ጥንቁቅ የሆነው ጥብቅ የሆነው الذي يؤتي ماله ገንዘቡን የሚሰጥ በአላህ መንገድ የተዘካ ገንዘቡን በመስጠት የተዘካ ከወንጀሉ የሚጠራ ሲሆን ሰደቃ ያጠራል ዘካ ያጠራል ገንዘብን ያጠራል ሰውየውን ያጠራል ይሄ ሰው ሲሰጥ ለአላህ ብሎ ነው ወማሊ አሐድን عنده እሱ ዘንድ ለአንድም ሰው የለም ምን ኒዕመቲን ከጸጋ ትጅዛ የምትሰጥ ምንም ነገር የለችም ቢሰጥ ኢላ ኢብቲጋአ ወጅሂ ረቢሂ
አልአዕላ የላቀውን የጌታውን ፊት ፍለጋ እንጂ አላህ ነገ ሊከፍለኝ ደረጃዬን ከፍ ሊያረገኝ ብሎ እንጂ የሚሰጠው ነገር የለም። ይሄ ቢካሚል الإخلاص ነው ዱነ ሪያኢን ወሱምዓ ይታይልኝ ይሰማልኝ ብሎ ሳይሆን እንዲህ ያለ ባሪያ ሁሉ ወለሰውፈ የርዳ ጌታው ፊት የቆመ ጊዜ በጌታው ስጦታ ያርዳ ይወዳል። አቡበክርና አምሳያዎቻቸው እዚህ ውስጥ ይገባሉ ይላሉ። እንደውም ወማሊ አሐድን ብሎ አላህ የጠቀሰው አቡበክርን ነው ይላሉ። ማንም ባሪያ እዚህ ውስጥ የመግባት እድል አለው። ለማንም ነው አላህ ይሄንን የሰጠው ኢኽላስ ላለው ላመነ ገንዘቡን በአላህ መንገድ ወጭ ላደረገ ሁሉ